ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንደምን አላችሁ? ይህ የአሉላ ፍሬው አማረ ዩቲዩብ ገጽ ነው። እንደምን አላችሁ ብያለው። ዛሬ ሩበን አሞሪም አንድ ዓመት ሞልቷቸዋል። በዚህ ረገድ የትኛው ተጫዋች ለእርሳቸው የጨዋታ መንገድ ጥሩ ነው? ከሬቲንግ ጋር አስታከን ከ10 ሩበን አሞሪም ባሰለፏቸው ተጫዋቾች ውስጥ ሬቲንጋቸው ምን ይመስላል፣ የትኛው ተጫዋች ለሳቸው ጥሩ ነበር የሚለውን እንመለከታለን። ያው እንደ ሊቨርፑል ያሉ ክለቦች ተደጋጋሚ ሽንፈቶችን እያስተናገዱ ይገኛሉ፣ ጎሎችን እያስተናገዱ ይገኛሉ። ግን ስለ አርኔ ስሎት መባረር አሁንም እየተወራ አይደለም። ለምሳሌ በአውሮፓ ከሚገኙ ታላላቅ 5 ሊጎች ውስጥ ሊቨርፑል ከፍራንክፈርትና ከኒስ ቀጥሎ ባደረጋቸው 20 ጨዋታዎች 34 ጎሎችን ያስተናገደ ክለብ ሆኗል። ፍራንክፈርት 37፣ ኒስ 36። ሊቨርፑል ትልልቅ ግዢዎችን ፈጽሟል። የብሪቲሽ ባለ ሪከርድ ፈራሚዎች እጁ ላይ ይገኛሉ። ግን 34 ጎሎች አስተናግዷል። በእርግጥ የነ ቫንዴክ እድሜ መሄድ እንዳለ ሆኖ የነ ኮናቴ ጥምረት ገኗል ብዬ አስባለሁ። ማንቸስተር ዩናይትድ ላይ ያለው ሽንፈት ልክ አቻዎች ሲበዙ በጣም ስፕሪድ ይሆናል ዜናውና እንግዲህ የሩበን አሞሪምን የጨዋታ መንገድ እንቃኛለን። 55ኛ ጨዋታ አድርገዋል። በመጀመሪያዎቹ 54 ጨዋታዎች ከዚህ ቀደም የማንቸስተር ዩናይትድ አሰልጣኞች ምን አይነት ቁጥራዊ አሃዝ ነበራቸው? የትኛው አሰልጣኝ ተስፋ ሰጥቶ ለማንቸስተር ዩናይትድ ከዛ በኋላ ተሰናበተ የሚለው እንመለከታለን። ኤሪክ ቴን ሃግ ከሁሉም አሰልጣኞች ውስጥ በአንጻራዊነት ከጆዜ ሞሪኒዮ፣ ከሉዊስ ቫን ሃል፣ ከኦሌ ጉናር ሶልሼር፣ ከአሌክስ ፈርጉሰን እና ከሩበን አሞሪም በመጀመሪያ 54 ጨዋታዎቻቸው 36 ማሸነፍ ነበራቸው። 66.7 የማሸነፍ ንጻሬ እንደነበራቸው ተመላክቷል። ጆዜ ሞሪኒዮ የመጀመሪያ 54 ጨዋታቸው 33 ድል አሳክተው ነበር። 61.1% የማሸነፍ ዊኒንግ ሬት ነበራቸው። ሆላንዳዊ ሉዊስ ቫን ሃል የመጀመሪያ 54 ጨዋታዎቹን 30 አሸንፏል። 55.6 ዊኒንግ ሬት ነበረው። ኦሌ በመጀመሪያ 54 ጨዋታዎቹ 27 ማሸነፍ፣ ስለዚህ 50% የማሸነፍ ንጻሬ ነበረው። ከዚህ ቀጥሎ ነው እንግዲህ ስመገናናው ማንቸስተርን ትልቅ ያደረጉት ስኮትላንዳዊ አሰልጣኝ በመጀመሪያ 54 ጨዋታቸው 25 ድሎችን ብቻ ነው ያሳኩት። 46.3% የማሸነፍ ንጻሬ ነበራቸው። ከእርሳቸው ቀጥሎ ሩበን አሞሪም በመጀመሪያ 54 ጨዋታዎቻቸው ላይ 21 ማሸነፍ፣ 38.9 ዊኒንግ ሬት ነበራቸው እና እንደ ኤሪክ ቴን ሃግ የመጀመሪያ 54 አሸናፊነት ብዙዎች በብዙ ነገር ጠብቀው ነበር በማንቸስተር ዩናይትድ ቤት። እንደ ሉዊስ ቫን ሃል አሸናፊነት በመጀመሪያ 54 ጨዋታ ብዙዎች ኤክስፔክቴሽናቸው ከፍተኛ ነበር። ኢቭን ኦሌም ግን በትዕግስት ውስጥ የነበሩት ስለ አሌክዛንደር ቻፕማን ፈርጉሰን ከ5 ጨዋታ ድል ነው ያደረጉት በ54 ጨዋታዎች ውስጥ ማለት ነው እና ትዕግስት ጥሩ ነው የሚል እሳቤ ያለኝ። እንግዲህ የ3-4-2-1 የጨዋታ መንገድ ጠቀሜታም አለው ጉዳቶችም አሉት። ለምሳሌ ጠቀሜታዎቹን ስንመለከት ወይም ደግሞ ተጫዋቾች ማድረግ ያለባቸው ነገሮች ስንመለከት በጣም ዲፌንሲቭ ሶሊዳሪቲ ያለው ቡድን ነው 3-4-2-1 የጨዋታ መንገድ። በጣም ተጫዋቾች ቨርሳቲሊቲ የሚያዳብሩበት አታኪንግ ቨርሳቲሊቲያቸው ከፍተኛ መሆን አለበት። ሆኗልም በዚህ ረገድ ያሸነፉ የሰለጠኑ ክለቦች አሰልጣኞች ማለት ነው። ሚድፊልዱ የሚቆጣጠር ቡድን ይሰራል ተብሎ ይጠበቃል። በ3-4-2 የጨዋታ መንገድ ላይ እንደ ዊክነስ ወይም ደግሞ ተጫዋቾች ይህን ነገር ካላሳኩ ወይም ደግሞ በዚህ ረገድ ካልሄዱ የ3-4-2-1 ኮንሲኩዌንስ ተብሎ ለምሳሌ በሎ ብሎክ የሚጫወቱ ክለቦች እነሱን ሰብሮ ለማጥቃት ጎል ለማስቆጠር ይቸግራል። የ3-4-2-1 የጨዋታ መንገድ ተብሎ ይነገራል። ተጫዋቾችን ይፈልጋል። እያንዳንዱ ተጫዋቾች ልክ በ4-3-3 የጨዋታ ፎርሜሽን ተጫወትልኝ ብለህ እንደምታዘው አይነት ትእዛዝ አይደለም። በ3-4-2-1 በጣም ተደጋጋሚ ስራዎች፣ ተደራራቢ ስራዎች፣ ቨርሳቲሊቲ ብዙ ነገር ይጠበቃል። በተለይ ዊንግ ባክ ላይ እነዚህ እንደ ጉዳት ወይም ደግሞ በኔጌቲቭ ሳይድ የሚጠቀሱ ናቸው። ለምሳሌ ቶማስ ቱሄል፣ ለምሳሌ አንቶኒዮ ኮንቴ በ2016-17 ዓ.ም ከቼልሲ ጋር በመጡበት ዓመት ዋንጫ ሲያነሱ ግብ ጠባቂያው ኮርቷ ነበር። የመሀል ተከላካዮች ካሂል፣ ሉዊስ እና አዝፒሊኩዌታ ነበሩ። ከዛ በግራ በኩል አሎንሶ፣ በቀኝ በኩል ሞሰስ፣ ከነሱ ፊት በዲፌንሲቭ ሚድፊልደርነት ማቲችና ካንቴ፣ ከነ ማቲችና ከካንቴ ፊት በማጥቃት ረገድ ኤዲን ሃዛርድ እና ዲያጎ ኮስታ እና ፔድሮ እና ይሄ እንግዲህ ኮንቴ በመጡበት ዓመት ዋንጫ ሲወስዱ ነው። የተጠባባቂ ወንበራቸው በጣም አስደናቂ ነበር። ቴሪ፣ ዊሊያን፣ ኳድራዶ፣ ፋብሪጋዝን የመሳሰሉ ተጫዋቾች አላቸው። ማንቸስተር ዩናይትድ በነ ዶርጉ፣ በነ ሾው፣ በነ ካስሜሮ፣ በነ ብሩኖ፣ በነ ሌኒ ዮሮ ይህንን የጨዋታ መንገድ ማስረጽ ይችላል።
የተቀያሪ ወንበር ላይ ያሉ ተጫዋቾች መፍትሄ አመንጪ ናቸው የሚለው ነገር ጥያቄ ምልክት ውስጥ ይገባል ከቼልሲ አስተላለፍ ጋር ስንመለከተው። እስኪ በሩበን አሞሪም የጨዋታ መንገድ ውስጥ ተጫዋቾች በቆዩባቸው አንድ ዓመት ውስጥ ሬቲንጋቸው እንመልከት። ከግብ ጠባቂ እንጀምራለን። አንድሬ ኦናና አሁን በውሰት ቱርክ ሊግ ይገኛል። ከ3 ከ10 ነው የተሰጠው። አንድሬ ኦናና በሩበን አሞሪም ስር 35 ጎሎች ተቆጥሮበታል። በተለይ ማንቸስተር ዩናይትድ በኖቲንግሃም ፎረስት፣ በኢፕስዊች ታውን፣ በቪክቶሪያ ፕሊዘን፣ በሊዮን፣ በቶትንሃሙ የፍጻሜ ጨዋታ፣ በግሪምስቢ የተቆጠሩበት ጎሎች በዋናነት ጣቶች ሁሉ የሚጠቀሙት አንድሬ ኦናና ነው። ስለዚህ 3 ከ10 ሰጥቶታል በአንድ ዓመት የሩበን አሞሪም ቆይታ። ሌላው አልታይ ባይንደር ነው። በዋናነት የማንቸስተር ዩናይትድ ደጋፊዎች ዲያጎ ዳሎ በቀይ ካርድ በወጣበት የኤፍኤ ካፑ ጨዋታ ላይ አርሰናልን በመለያ ምት ሲረቱ የፔናልቲ ሄሮ ነው ቢሉታል። የፍጹም ቅጣት ምት አምክነዋል። ግን እሱም ደግሞ በመጀመሪያው ሳምንት የፕሪሚየር ሊግ ዘንድሮ ዓመት ላይ ፓንች ማድረግ ያለበትን ኳስ ፓንች በአግባቡ ባለማድረጉ አርሰናል 1-0 ማንቸስተር ዩናይትድን ያሸነፈበት መርሃ ግብር፣ ቶትንሃም በኢኤፍኤል ካፕ 4-3 ያሸንፍ ቀጥታ የኮርና ኮል የገባበት፣ ኒውካስል ዩናይትድ 4-1 ማንቸስተርን ሲረታ የተቆጠረው ጎሎች በሱ ጥፋት ነበሩ። ስለዚህ ይሄም አልታይ ባይንደርም ከኦናና ትንሽ ነው የሚሻለው። 4 ከ10 ሰጥቶታል ከ14 ጨዋታ በተሰለፈባቸው ጨዋታዎች በሩበን አሞሪም ስር። ሴን ሌሜንስ ገና ወጣት ግብ ጠባቂ ነው፣ ግን እንደነ ዳናሮማ እንደ ዴቪድ ራያ እንደ አሊሰን አይነት ግብ ጠባቂ አይደለም። እስካሁን 6 ጎሎች ተቆጥሮበታል። 7 ከ10 ተሰጥቶታል። በ3 ተከላካይ የሚጫወት ቡድን በተለይ ዊንግ ባኮቹ ያላቸው ኃላፊነት ከፍተኛ እንደሆነ ምንም ጥያቄ የለውም። ዲያጎ ዳሎ በ46 ጨዋታ ተሰልፏል ለማንቸስተር ዩናይትድ በሩበን አሞሪም ስር 3 ጎሎችን አስቆጥሯል። የዲያጎ ዳሎ መከላከል በጣም ጥያቄ የሚያስነሳ ነው። ማጥቃቱም እንዲሁ ኮንሲስታንት አይደለም። የዘመናዊ እግር ኳስ የጨዋታ መንገድ በተለይ በዊንግ ባክ ነው ፔፕ ጋርዲዮላ ሌሎች አሰልጣኞችም ዋንጫዎችን የሚያነሱት። ዲያጎ ዳሎ ከ10 5 ከ10 ሰጥቶታል። ሀፍ ነው። ለዚህ ነው እንግዲህ የማንቸስተር ዩናይትድ ማጥቃት መከላከል በተለይ በ3-4-2 የሚመራ የተከላካይ ዊንግ ባክ በጣም ኢፌክቲቭ መሆን አለበት እና ከዚህ አኳያ ዲያጎ ዳሎ 5 ከ10 ሰጥቶታል። ኑሳይር ማዝራይም 6 ከ10 ሰጥቶታል። በሩበን አሞሪም በተሰለፈባቸው 46 ጨዋታዎች ምንም ጎል አላስቆጠረም። በእርግጥ ተጫዋቹ የጉዳት ሰለባ ነበር፣ ግን ክለቡ ዩናይትድ በዩሮፓ ሊግ ላደረገው የፍጻሜ ጉዞ አስተዋጽኦ አድርጓል። ሌላው ሌኒ የሮ ነው። ብዙዎች የማንቸስተር ዩናይትድ ደጋፊዎች ቅሬታ እያቀረቡበት ካለ ወጣት ተጫዋቾች መካከል የሚጠቀስ ነው። 6.5 ከ10 ሬት ተሰጥቶታል። በ45 ጨዋታዎች በሩበን አሞሪም ስር ተሰልፎ 1 ጎል ማስቆጠር የቻለው። አንዳንዴ በተለይ ኤቨርተን ማንቸስተር ዩናይትድ ባሸነፈበት ጨዋታ ላይ የእሱ ጥፋት ጎል ተወጥቷል። ሌሎች ጨዋታዎች ላይም እንዲሁ ጎል ተወጥቷል። ባለፈው ዓመት ማንቸስተር ዩናይትድ የዘንድሮን ዓመት ጨምሮ በርካታ የተከላካይ መሀል ተከላካዮችን ኮምቢኔሽኖችን ነበር ሲያስመለክተን የነበረውና ሌኒዮሮም አመርቂ አይደለም። እንዲሁም በዘንድሮ ዓመትም ባለፈው ዓመት መጨረሻዎቹ ላይም ሆላንዳዊው የማንቸስተር ዩናይትድ ተከላካይ ማቲያስ ዲሊት በሩበን አሞሪም ስር ጥሩ ተጫዋች ነው። የመሪነት ስሜት፣ የአምበልነት፣ የተቆርቋሪነት፣ የቀያዮች ሰይጣኖችን ስሜት ያንጸባረቀ ተጫዋች ነው ተብሏል። 7.5 ከ10 ሰጥቶታል። 40 ጨዋታዎች ላይ ተሰልፎ ተጫውቷል። 2 ጎሎችን አስቆጥሯል። በተለይ በቶተንሃሙ ጨዋታ ያስቆጠረው ጎል ዩናይትድን ከሽንፈት ታድጓል። በቀጣይ ሊሳንድሮ ማርቲኔዝ ሲመጣ ይህ ተጫዋች ጥሩ ይሆናል ተብሎ ይጠበቃል። ሌላው ሃሪ ማጉዌር ነው። ሃሪ ማጉዌርም 40 ጨዋታዎችን በሩበን አሞሪም ስር አድርጓል። 5 ጎል አስቆጥሯል። 2 አሲስት አድርጓል። ከ10 7 ሬት ሰጥቶታል። ማጉዌርም ማንቸስተር ዩናይትድ በተጨነቀባቸው ልክ እንደ ሊዮኑ ጨዋታ ላይ ጎል ሲያስቆጥር ተመልክተናል። በቀጣይ ይሻሻላል፣ ኮንትራቱም እንዲሁ ይታደሳል ተብሎ ይጠበቃል። ከዛ በተጨማሪ ዶርጉ በ32 ጨዋታዎች ሰልፎ ተጫውቷል። 0 ጎል፣ ምንም ጎል አላስቆጠርም። ከ10 4 ከ10 ነው የተሰጠው ሬት ሲደረግ። እንግዲህ ዶርጉ፣ ባይንደር፣ ዳሎ፣ ሉክሾ የማንቸስተር ዩናይትድ የመስመር ተከላካዮች ናቸው። ግን ማንቸስተር ዩናይትድ ከነሱ የሚጠበቀው ነገር አግኝቷል በተከላካይነት በማጥቃት ረገድ። በዚህ በ3-4-2-1 የጨዋታ መንገድ በጣም ስራ የሚበዛበት ቦታ ዲፓርትመንት ዊንግ ባክ ነው። ያንን ነገር ማድረግ አልቻለም እና ዶርጉ በጣም ደካማው ፊርማ ይመስለኛል። ሉክሾ ሌላው ከጉዳት ጋር እየታገለ በሩበን አሞሪም ስር 24 ጨዋታዎችን ሰልፎ ተጫውቷል። ግን ሉክሾም ምናልባት ሊሳንድሮ ማርቲኔዝ ሲመጣ መሀል ሜዳውን የመሀል ተከላካይነቱን ቦታ ሲይዝ እሱ ወደ ክንፍ ይወጣል ተብሎ ይጠበቃል። ሉክሾም ከ10 6 ከ10 ነው ሬት የተሰጠው። ሊንድሎፍ በ18 ጨዋታ
ሮበን አሞሪም ስብ ተሰልፎ ተጫውቷል። ምንም ጎል አላስቆጠረም። ስዊድናዊ ተጫዋች ረጃጅም ኳሶቹ ጥሩ ነው ተብሎ ነው ወደ ማንቸስተር ዩናይትድ የመጣው፣ ግን የታሰበውን ያህል አልሄደም። 5 ከ10 ተሰጥቶታል። ሊሳንድሮ ማርቲኔስ በ16 ጨዋታዎች በሮበን አሞሪም ስር ተሰልፏል። 2 ጎሎችን አስቆጥሯል። ከጉዳት ጋር እየታገለ ነው፣ ግን ሲመለስ ደካማውን እና በተጋጣሚ ማጥቃት መንገዶች ላይ የተጨነቀ የሚገኘውን ማንቸስተር ዩናይትድ ይታደጋል ተብሎ ይጠበቃል። ከዛ በተጨማሪ አይደን ሄቨን ሌላው በ9 ጨዋታዎች በሮበን አሞሪም ስር ተሰልፎ ተጫውቷል። ጎል አላስቆጠረም። 6 ከ10 ሰጥቶታል። ታይለር ማሌሲያ በ8 ጨዋታዎች በሮበን አሞሪም ስር ተሰልፎ ተጫውቷል። ምንም ጎል አላስቆጠረም። ከ10 4 ከ10 ሰጥቶታል። ሃሪ ማስ 6.5 በእርግጥ የማንቸስተር ዩናይትድ አካዳሚ ነው። በ7 ጨዋታዎች በሮበን አሞሪም ስር ተጫውቷል። ምንም ጎል አላስቆጠረም። አሁን በሼፊልድ ዌድነስዴይ በውሰት ሰጥቷል። 18 ዓመት ተጫዋች ነው። ትንሽ ብራይት ነገሮችን አሳይቷል ተብሎ ተነግሯል። ታይለር ፍሪዲንሰን ሌላው የማንቸስተር ዩናይትድ አካዳሚ ተጫዋች ነው። በሮበን አሞሪም ስር 3 ጨዋታዎችን አድርጓል። ምንም ጎል አላስቆጠረም። እንቅስቃሴው መጥፎ አይደለም፣ ግን እሱም 5 ከ10 ሰጥቷል። ጆኒ ኢቫንስ ልምዶችን ያጋራል ተብሎ የመጣው ተጫዋችም በ3 ጨዋታዎች በሮበን አሞሪም ስር ተሰልፎ ተጫውቷል። በሮበን አሞሪም ስር 6 ከ10 ሬቲንግ ሰጥቶታል። እንግዲህ እነዚህ የተከላካይ ስፍራ ተጫዋቾች ናቸው በማንቸስተር ዩናይትድ ቤት። ሚድፊልዱን ስንመለከት ብሩኖ ፈርናንዴዝ ክርክሮችን ቢያስተናግድም ፖርቹጋላዊ የማንቸስተር ዩናይትድ አምበል በዚህ ጨዋታ መንገድ ውስጥ በ3-4-2-1 መንገድ ውስጥ 10 ቁጥር ሚና አያስፈልግም ቢባልም ወደኋላ ተስቦ እንቅስቃሴው ደካማ ቢሆንም ማንቸስተር ዩናይትድን ታድጓል፣ በተለይ ባለፈው ዓመት። ስለዚህ 7.5 ከ10 ሰጥቶታል። 53 ጨዋታዎችን አድርጓል። 17 ጎሎችን አስቆጥሯል። ጥሩ ባይሆንም በግሉ ቢያንስ ያደረጋቸው ነገሮች ማንቸስተር ዩናይትድን በቻምፒዮንስ ሊግ ቦታ እንዲሳተፍ ሙከራ አድርጓል። የዩሮፓ ሊጉን እንቅስቃሴ አይተን ማለት ነው። ሌላው ኡጋርቴ ነው። ኡጋርቴ በሮበን አሞሪም ስር ደካማው ተጫዋች ነው። የእርሳቸው ፊርማ አይደለም፣ ግን በ40 ጨዋታዎች ላይ ተሞክሯል፣ ታይቷል። 2 ጎሎችን አስቆጥሯል። 50 ሚሊየን ፓውንድ ከፒኤስጂ በሉዊስ ኤንሪኬ የተገፋው ኡራጓዊ ተጫዋች ዩናይትድ መጥቶ ተጫውቶ ምንም ግልጋሎቱ አልታየም። ለፕሮግሬሲቭ ፓስ ማይሆን በጣም ደካማ ፍጥነት ያለው ተጫዋች ነው እና እርሳቸውም ተናግረውታል ፊት ለፊት አንዳንድ ተጫዋቾች አይሆኑኝም ካላቸው ውስጥ አንዱ ነውና ከ10 4 ከ10 ሰጥቶታል። ካስሜሮ ቡድኑ ሰከንድ ሀፍ ላይ ጎል ያስተናግዳል። በተለይ የካስሜሮ ቅያሬዎች ሲፈጸሙ 33 ዓመቱ ከመሆኑ አኳያ ይህ ተጫዋች 37 መርሃ ግብሮችን በሮበን አሞሪም ስር አድርጓል። ኤክስፔሪንስድ ነው፣ ግን ከእድሜ ጋር እየታገለም ቢሆን በ37 ጨዋታዎች 5 ጎሎች አስቆጥሯል። ኤክስፔሪንስድ ነው። በሪያል ማድሪድ በብራዚል ብሔራዊ ቡድን ጥሩ እንቅስቃሴ ያሳየው ተጫዋች ካስሜሮ በሮበን አሞሪም ስር 7 ከ10 የተሰጠው ሬት የተደረገ ተጫዋች ነው። ኮቢ ማያኖ የልቀቁኝ ጥያቄ አቅርበዋል፣ ግን የአካዳሚ ተጫዋችን አንለቅህም ተብሏል። 37 መርሃ ግብሮችን ተሰልፎ ተጫውቷል። 2 ጎሎችን አስቆጥሯል። ከ10 5 ከ10 ሰጥቷል። ኮቢ ማያኖም በቦታው ኮምፒት ማድረግ አልቻለም። ሌሎች ተጫዋቾች እነ ኤልዌት አንደርሰን እና ሌሎችም ተጫዋቾች በማንቸስተር ዩናይትድ ቤት እንዲታደኑ የእሱ ተጫዋች ሚናም ብቃት ማነሱ ዋነኛ ምክንያት ነው ተብሏል። ኤሪክሰን 22 ጨዋታዎችን በሮበን አሞሪም ስር ተጫውቷል። 1 ጎል አስቆጥሯል። ኤሪክሰንም ከእድሜ ጋር እየታገለ ቢሆን 5 ከ10 ሬት ሰጥቶታል። ቶቢ ኮለር 10 ጨዋታዎች በሮበን አሞሪም ስር ምንም ጎል አላስተናገድም። ደካማ እንቅስቃሴ 4 ከ10 የተሰጠው ተጫዋች ነው። ወደ ፊት መስመሩ ተጫዋቾች ስናልፍ በውሰት በናፖሊ የሚገኘው ራስሙስ ሃይሉንድ 40 ጨዋታዎች በሮበን አሞሪም ስር ለእሳቸው ይሆናል አይሆንም ሌላ ጥያቄ ቢያስነሳም፣ ግን በ40 ጨዋታዎች ውስጥ የሆነ አይመስልም። 8 ጎሎችን አስቆጥሯል። ደካማ ነው። 4 ከ10 ሬት ሰጥቶታል። ጋርናቾ በውዝግብ ቲያትር ኦፍ ዘ ድሪምስ ለቀው ስታንፎርድ ብሪጅን የሄደው አርጀንቲና ተጫዋች እንዲሁ 4 ከ10 የተሰጠው ሌላኛው ተጫዋች ነው። አማዱ ዲያሎ በሮበን አሞሪም ስር በተፈጥሯዊ ቦታውን ባይጫወት ወደ ኋላ መለስ ብሎ የተጫወተ ያለ ቦታው የተጫወተ ጥሩ ሊንክ አፕን እየፈጠረ የሚገኝ ኮትዲቫራዊ ተጫዋች ነው። የማንቸስተር ዩናይትድ ወሳኝ ተጫዋች ነው በሮበን አሞሪም ስር ቢባል ማጋነን አይሆንም። ከ10 7.5 ሰጥቶታል። በ39 ጨዋታዎች በሮበን አሞሪም ስር ተሰልፎ ተጫውቷል። 9 ጎሎችን አስቆጥሯል። ድንቅ ነው። ጆሹዋ ዚርክዚ እንግዲህ አዲሱ ፈራሚን ቤንጃሚን ሼሽኮን ጉዳት ተከትሎ በቋሚነት ቢጀምርም በኤቨርተኑ ጨዋታ መፍትሄ መሆን አልቻለም። ለቀያዮቹ ሰይጣኖች 38 ጨዋታዎችን አድርጓል በሮበን አሞሪም ስር፣ ግን 6 ጎሎችን ብቻ ነው ማስቆጠር የቻለው። ይሄም ደካማ ከተባሉ የተጫዋቾች ዝርዝር ውስጥ የሚጠቀስ ነው። ልክ እንደነ ዶርጉ
ልክ እንደነ ጋርናቾ እንደ ራስሙስ ሃይሉንድ 4/10 የተሰጠው ተጫዋች ነው። ሜሰን ማውንት 31 ጨዋታዎችን ከጉዳት ጋር የታገለ በሩበን አሞሪም ስራ አድርጓል። 4 ጎሎችን አስቆጥሯል። ሜሰን ማውንት የፓስ ፐር ዲፌንሲቭ አክሽን ቲሙ እንዲወስድ በጣም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው፣ ግን አልመጣም የሚሉ ሀሳቦችም ቀርበዋል። 6/10 ሰጥቶታል። ብራያን ምቦሞ ትልቁ የሩበን አሞሪም ፈራሚ በዋጋ ሳይሆን በጣም ከሁሉም ሃይሬት የተሰጠው 8/10 የተሰጠው ተጫዋች ብራያን ምቦሞ ነው። 13 ጨዋታዎችን አድርጓል። 6 ጎሎችን አስቆጥሯል። ካሜሩናዊ ተጫዋች በአፍሪካ ዋንጫ ማንቸስተር ዩናይትድ ለቆ ሲያመራ ዩናይትድ ምን ሊወጣው ይችላል ተብሎም ስጋት ውስጥ ወድቋል። ሼሽኮ ዩናይትድ ሌላው በክረምቱ ያስፈረመው ተጫዋች ነው። በ12 ጨዋታዎች ለቲያትር ኦፍ ዘ ድሪምሱ ክለብ ጨዋታ አድርጓል። 2 ጎሎችን ብቻ ነው ማስቆጠር የቻለው። ገና ወጣት ተጫዋች ነው፣ ለጋ ነው። ቢሆንም ተጫዋቹ ወደፊት ይሻሻላል የሚሉ እሳቤዎች ከተለያዩ ተንታኞች እየቀረበ ይገኛል። ብራዚላዊ ማቲያስ ኩኛ ከ10 6.5 ከ10 ሰጥቶታል። ሼሽኮ 6/10፣ ኩኛ 6.5 ነው የተሰጠው ከ10። 11 መርሃ ግብሮች ላይ ተሰልፏል። 1 ጎል ነው ማስቆጠር የቻለው። እግሩ ላይ ኳስ ይዝ ያምራል፣ ውበት አለው፣ ግን ውህደቱ ቀመሩ እስካሁን የመጣ አይመስልም። ሌላው የማንቸስተር ዩናይትድ በሩበን አሞሪም ስር በጣም ደካማ ፈራሚ ከተባሎቸው ውስጥ አንቶኒ 3/10 ያገኘ ነው። በ9 ጨዋታዎች ምንም ጎል ያላስቆጠረ ተጫዋች ነው። ቾዲ ኦቢ 4/10 በ8 ጨዋታዎች ምንም ጎል ያላስቆጠረ። ማርኮስ ራሽፎርድ የዩናይትድ ንብረት ቢሆንም በባርሴሎና ጥሩ እንቅስቃሴ እያደረገ ቢገኝም ከክለቡ ጋር በሩበን አሞሪም ስር ባደረገው ጨዋታ 6 ጨዋታዎችን ብቻ አከናውኖ 3 ጎል አስቆጥሯል። ከ10 4/10 አግኝቷል ማርኮስ ራሽፎርድ። ሩበን አሞሪም በማንቸስተር ዩናይትድ ቤት በአንድ አመት ጉዟቸው ውስጥ 34 ተጫዋቾችን ሬት ያደረገበት ቁጥራዊ አሃዝ ይህን ይመስላል።